واسطي 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 ለምን አትይው? አንተ ልጅ ምንድነው የሆንከው? ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ እጆችሽ አንቀሽ ትገይው ነበር። ማወቅ የሌለብኝ ስላወቅኩ እንዲሆንኩት ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልሰራው? ግማሹን እንዲሰራልህ ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባለሁ። ዝም በል፣ መልሳት መልስልኝ። አውቃለሁ እኮ ነገም ጨርሰህ አትመጣም። እንዴ የነገም በምን አወቅ? ጭራሽ ለእኔ መልስ? ተነስ ነው ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደለ? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል፣ ተነስ እናውጣ። ቀጥል። ኧረ ቲቸር አንተ ተነስ ተነስ። ፋቴ ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። የነበርክ ነው? አዎ ሰላም ነህ? አለ እንዴት ነው ትምህርቱ? ትምህርት አሪፍ ነው፣ አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ ጎሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው፣ እውነት ነው። ቆየሁባችኋ። የዳሽን ባንክ የተመለቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ደግሞ የተቀመጠበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም ማለት ነው እና ገሬዳችን ሊበላሽ እናውረው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስ ነው መፍትሄ አለ። ከሰኑስ ከሱ የተሻለኛ ማመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍት እኮ ነው። ስሙ ግን አሁን ቲሸር መቶ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚል እሷን ይዞ የሚገባ ነው። እረስ ታስጠላ። እሷ ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝ። ያገኙን ይዞ ነው የሚገቡ። እኔ ግን አስተምቼኝ የሚቀርብኝ እንሂድ እባክህ። በርባቱ ወዴት ነው የምንሄደው? እንዴ ያለበትን ጉዳይ ሳንይዙ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ ያልኩህ አይደል እንዴ? ና ተነስ፣ ተነስ።
ዋስ ተነስክ Yes. እንደም ሲጋራ አስተ ሲጋራ አስተ አይዞሽ ፍሬሽ ነሽ መሰለኝ በፈጣሪ ምን ነው ሸበላው አስደነገጥከኝ እኮ ነው ሾርት ፈልገ ነው ወዴት ነው ምን አይነት ነው ያስጠላ እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባ? ምን አገባ? ምን ነው ልጅ? አንቺ ዝም በል። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል አባዬ? ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባረ። እሱ ተምሮ ምን አመጣ? አባዬ በሞት ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ፣ ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው ይሄ ልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ይሄ በእናትህ ያው ገብቼ እለዛለሁ። እና አንተ ራስህ ልትጦር ነው እንዴ? ና ተነሳ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽን ሱፐር አፕ ነው ማስገባል። ምንድን ነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመን ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባለሽ የሚገባው ነው ያገኘው። ውጣልኝ አንተ ሰይጣን! ሐዘኔን ልዘንበት! ውጣልኝ አታዋርደኝ! ሐዘኔን ልዘንበት! ውጣልኝ! ስለደረሰብሽ ሐዘን ነው በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ
እኔን ተጠያቂ ነበሩ አይቀርበኝ እንኳን ሞተ ተገላገልኩት ሁሌ ያየሁት በእናቴ ላይ የሚፈጸመው ኃጢአት ከማየት ነው የገላገለኝ ተጮቱሽ አፉ ላይ እንዳለ ልጄ ምን አስቀይሜው ነው ልጄ ምን አስከፍቼው ነው አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞቴ ቀደመው ወንድሜ ምን አየብኝ ጉዶልልሽ እኮ ወንድምሽ ወንድሜ ምን አየብኝ ወንድሜ አስቴርዬ ጉዶልን እኮ አታሽዬ ሞተብን እኮ መሽቷል አሁንስ ነው ሾርት ፈልገህ ነው ለምን እንደምታባበት ማን እንደሆነች አውቀሻል አውቀሻታል ማንን ነው አስቴርን ነው የተሽዬ እኮ ታናሽ እህት አክስትህ እኮ ናት የተሽዬ እህት እኮ ናት ትራስ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ በይ ባንክ ቤት አሁን በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀህ በዛ ሁኔታ ምን ያደርጋል ተሽዬ ሞት ቀደመው የልጆችን አባት ሞት ቀደመው አይ ተሽዬ አጨከነብን ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን ቤተሰቤን እና ራሴን አጣሁ በግማሽ እውቀት ትዳር ይዘማል ቤተሰብ ይበተናል የምንወዳቸው ሰዎች ህልበት በእጃችን ነው በግማሽ እውቀት ሀገር ይፈርሳል እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል ሁሌም ቢሆን አንድ እርምጃ እንቅደም